ጨጨብሳ የምትወዱ ሰዎች ካላችሁ ኑ አብረን እንስራ። የጾም ጨጨብሳ በቤቴ ውስጥ እንዴት አድርጌ እንደምሰራ አሳያችኋለሁ። በጣም ቆንጆ የሚጣፍጥ ጨጨብሳ ነው። በመጀመሪያ ሌሎችን ስራዎችን ከመጀመሪያ በፊት እንደምታዩት እዚህ ጋር ኤክስትራ ቨርጂን ኦይል ነው የተጠቀምኩትኝ። እሱን አድርጌ ኮረሪማና ትንሽዬ ደቀቅ ያለች ኮሰረት እጨምርና አገናኘዋለሁ ማለት ነው። በደንብ አገናኝቼ ቁጭ አድርገዋለሁ። ሌላዎችን ስራ እስከምሰራ እንዲዋሃድልኝ ቃናው ደስ ይለኛል። እኔ ስለምወድ ነው የኮሰረቱ እና ኮረሪማ ሲኖረው። እሱን አደርግና እዚህ ጋር ውሃ አድርጌ ጨው በመጨመር 2 ካፕ ዱቄት አደርግና በደንብ አድርጌ አገናኛለሁኝ። በጣምም አይቀጥንም፣ በጣምም አይወፍርም። መካከለኛ የሆነ አድርጌ ውሃ እየጨመርኩ አገናኛለሁኝ እና እዚህ ጋር ምጣድ እንደምታዩት አግያለሁ። ምጣድ ጋር አድርጌ ስስ አድርጌ እንዲህ ጋግረዋለሁ ማለት ነው። እሱን ከጋገርኩ በኋላ ያው ቀጣዩን ስቴፕ አብረን እንሰራለን። ለቤቴ አዲስ የሆናችሁ ግን ፎሎ እያደረጋችሁ ከወደዳችሁት ደግሞ ቪዲዮውን ላይክ አድርጉ። ሌሎች ቪዲዮዎችን ስለቅ ይደርሳችኋል ማለት ነው። ማንኛውንም አስተያየት እቀበላለሁ። እንድሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ጋር አስቀምጡልኝ። እንዲህ አድርጌ ጋግሬ ከጨረስኩ በኋላ እንዲህ አድርጌ በቀጥቃቅኑ ቁርጥርጥ አደርጋለሁ ማለት ነው። ከቆራረጥኩ በኋላ ይህንን ይመስላል። በመቀጠል የቅድም ያዘጋጀሁትን ዘይት እንዲህ አድርጌ በማጥለያ አጠልና የሚበቃኝን ያህል በርበሬ አደርጋለሁኝ። ትንሽ በርበሬ ነው እኔ ያደረኩትኝ፣ አላበዛም። ጨመር ማድረግ የምትፈልጉ ሰዎች ሞር እንዲቀላ የምትፈልጉ ከሆነ ማድረግ ትችላላችሁ። እንዲህ ካረኩ በኋላ በደንብ በእጄ ነው ማሸው፣ ምክንያቱም በማንኪያ ከሆነ ወደ ውስጥ ድረስ ስለማይገባው ብዙ እንትን አይልም። ስለዚህ በደንብ አገናኘውና በእጄ ከዛ እዚህ ጋር ደግሞ እሳት ላይ ጣድ አድርጌ በደንብ እንዲገናኝ ወደ ውስጥ እንዲገባው ካደረግኩ በኋላ ይህንን ይመስላል። በቃ ከዚህ በኋላ እንደምታዩት መብላት ነው። ከወደዳችሁት ላይክ አድርጉት። አመሰግናለሁ። ባይ